ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። ውድ ቤተሰቦቼ ብያላችሁበት ዓለም ዳርቻ ሰላምና ጤና ብዝዝት ይበልላችሁ። የኔ ውድ ቤተሰቦች፣ የኔ እንቁዎች፣ ዛሬ የምላሳያችሁ ነው። እንግዲህ ዛሬ በቃ መንገድ ላይ ነው፣ በቃ መንገድ ላይ ማለት ነው። እንግዲህ ከተጓዝኩ አይቀር ቤተሰቦችን ለምን ይዣችሁ አልጓዝም ብዬ ይዣችሁ ልጓዝ ነው። ጠበቅ ብላችሁ እንግዲህ ተከተሉኝ። እና መንገድ ላይ ነኝ። እንዴት ናችሁ? ደህና ናችሁ ወይ? እስኪ ሀገሬን ላሳያችሁ። ሀገሬን ለማታውቁት ማለት ነው። ሀገሬን ያደግኩበት መንደሬን ማለት ነው። ይሄ ነው መንደሬ እና ላሳያችሁ ነው። አብራችሁ ተከታተሉ እላቸዋለሁኝ። ውድ ቤተሰቦቼ እንደው ከመጀመሪያ ስትጀምሩ ማለት ነው ገና ስትገቡ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መቼም ላይኳ እንዳትረሷት፣ ሰብስክራይቧ እንዳትረሷት፣ ነካ 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 አድርጓትኝ። ሰምታችኋል? እሺ እንግዲህ እንደምታዩት ማን ይመስላችኋል? ለማታውቁት ማለት ነው። እንግዲህ በቃ ነግራችኋለሁ። ሳውዲ አረቢያ አይጠገቤው ሀገር ማለት ነው። አይጠገቤው በቃ ከያዘ የሚለቀው ሀገር ማለት ነው። እና እስኪ እያያችሁት እንዴት አያችሁት? በነገራችን ላይ ማለት ነው እንዳታሳልፉ፣ ሳታሳልፉ ግን መዳረሻዬን እንድታወጥ የማርፍበትን ቦታ ማለት ነው ነግሬያቸዋለሁኝ። መዳረሻዬ ምን እንደሆነ ታውታላችሁ። በይሆን ጓጉታችሁ አስቀድማችሁ እስኪ መሀል ወገቡ ብላችሁ ማሳለፍ የለም። ነግሬያቸዋለሁኝ። ከጫፍ እስከ ጫፍ ማየት አለባችሁ ማለት ነው። እና ውድ ቤተሰቦቼ አበረታቱኝ፣ በእውነት ነው የምላችሁ አበረታቱኝ። እያበረታታችሁኝ አሳድጉኝ ነው የምላችሁ። ነግራችኋለሁኝ። አዎ እንግዲህ እንደምታዩት ሳውዲ አረቢያ አይጠገቢው ሀገር እንግዲህ ይሄ ነው። ሁሉም መጥቶ እንግዲህ የሚያርፈው ማለት ነው። ዓለምን በሙሉ የያዘው ሀገር ይሄ ነው። እንግዲህ እድልም ያለው ይጠቀምበታል፣ እድል የሌለውም እንግዲህ በቃ በባህር እየተባለ በባህር እየቀሩ ነው። እንግዲህ እነዚያንም እግዚአብሔር አምላክ ነፍሳቸውን ይማርልን ብለናል። እንግዲህ እኛም በሰላም በጤና ሰርተን ሀገራችንን የምንገባ አድርገን። እንግዲህ ይሄ ነው ሳውዲ አረቢያ ይህን ይመስላል። እንግዲህ የብዙውን ህይወትም ይቀይራል። ደግሞ የአንዳንዱን ደግሞ ህይወት ያበላሻል። በቃ ዘርፈ ብዙ ነው። በቃ ይህ ሀገር ዘርፈ ብዙ ነው ብታወጡኝ። በጣም ደስ ይላል። በጣም ያው ብቻ ሁለገብ ነው ይሄ ሳውዲ አረቢያ፣ ሁለገብ እና እንደምታዩት እንዴት አያችሁት? በጣም ደስ ይላል። በጣም ቆንጆ ነው። በጣም ያምራል። ፈታ በሉ፣ ፈታ እያላችሁ እኔም መኪና ላይ ሆኜ ፈታ እያልኩ ነው። ግን ድምፅ አለው፣ የመኪናው ድምፅ አለ መሰለኝ። ይቅርታ እንዳይረብሻችሁ እና ላይክ እያደረጋችሁ ቤተሰብ ላይክ አድርጉ። እየሰማችሁ ነው? አዎ ላይክ አትለፉ። ላይክ እያደረጋችሁ ኮሜንትም በደንብ ጻፉ። አዎ ተረት እኮ ተተረቶለታል። ግን ታውቃላችሁ ሳውዲ እንዴት ተተረተለትኝ? አንቺ ምንድን ነው ትረቱ? አሉ እኮ ከጎን ያሉ ግን ተኝተዋል። እስኪ ተይን እያሉ በቃ እየተጠቋቆሙ ነው እነዚህ ልጆች። እንዴ ንቁ! ምንድን ነው እናንተ? እና እንዴት አያችሁትኝ? እንዴት ነው ቤተሰቦችዬ? ጮኸታለሁ እንዴ? ጮኸታው አይሰማም? እርግጠኛ ነኝ አይሰማችሁም። ትንሽ የመኪናዋ ጮኸት አለች አንዳንዴ እንጂ አይረብሽም። ከዚያው ላይ ነው ድምጤንም ደግሞ እንትን እምልላችሁ ከዚያው አብሬ ማለት ነው። ከዚያው ነው የማወራው። እንግዲህ ዛሬ አገር ነው የማጠግባቸው ማለት ነው። አገር ነው የምላቸው። ጫፍ እስከ ጫፍ ነው የማሳያቸው።
ምንም የሚቀር ነገር የለም። እንግዲህ ከዚህ ሳኡዲ ያላችሁ ልጆች ታውቁታላችሁ። መንደራችሁን እያያችሁ መንደራችሁን እያስታወራችሁ እና በጣም ደስ ይላል። እውነት ለመናገር ሳውዲ አረቢያ ያው አንዳንዱንም ሰርቶ ይቀየራል፣ አንዳንዱን ደግሞ ወደኋላ ያስቀራል። ያው እንግዲህ እንዳመለካከቱ አድርጎ ይዞናል። አይዞን እህቶቼ፣ እንግዲህ ተመስገን እያላችሁ ኑሩ። ተመስገን እያላችሁ መኖር ነው። ለምን እንደና አላቅለትም። እንደው ሁሉንም ስትሰሙትኝ የዛሬ አመት እያለ በቃ እድሜውን መጨረስ ነው ከዚህ ሀገር። ለምን እንደሆነ አላውቅም። እኔ ግን ዘርፈ ብዙ ብየዋለሁኝ። ምክንያቱም ወሬ ብቻም ያደርጋል። አይዞን ኧረ እንድብቴ ልባችን እንዳታንጠለጥሉ እናቴ። ወይ መንገዱ ረዘም አይደለም የባላ በቃ ጊዜ እንዳትሉ። ምክንያቱም እንግዲህ ሁሉን ሀገር ነው የማሳያቸው። ሁሉን ሀገር ነው ጠቅላላ አድርጌ የማሳያችሁ። ተጫወቱ፣ አይዟችሁ፣ እየተጫወታችሁ ነው የምንሄደው። ተጫወቱ እንዳይደብራችሁ። ሻይ ቡና ትግዛላችሁ ወይ? አይዞን። በነገራችን ላይ ማለት ነው እንዴት አብዲያ ነው ምንድን ነው እያሉ ነው ዘወር እያሉ እያዩ ነው ከውስጥ ያሉት ማለት ነው። ምንድን ነው አትችልስ ብቻዋን የምታወራው ታማለች እንዴ እያሉ ነው። አሁን ግማሾቹ ተኝተዋል ማለት ነው። ተኝተዋል። እኔ ብቻ ነኝ አሁን እንትን የምለው የማወራቸው ማለት ነው። አሁን ድምጤን ቀነስ እያደረኩ ነው የማወራቸው። አዎ ደግሞ ረበሽ ነው ብለው ደግሞ በመስኮት አዘልለው እንደጥሩኝ እናቴ። ኦሆ እንዴት አያችሁት? ቤተሰብ ተመቻችሁ ወይስ እንዴት ነው? ተመችቷቸዋል? እርግጠኛ ነኝ ተመችቷቸዋል። ወዳችሁታል። በሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እያየኋችሁ እኮ ነው እንዴ። ላይክ አድርጉ እንጂ ምን ነው እናንተ ላይክ እያደረጋችሁ እሺ። እናንተ ከዚህ ሀገር ግን መኪኖቹ እንዴት ነው የሚበዙት እንዴ? ያውም ይሄማ ጸጥ ያለ ቦታ ነው ተብሎ ነው እንጂ መኪኖቹ በጣም ብዛት አላቸው። እውነት ለመናገር ግን ይሄ ገለል ያለ ነው። ያው የምንሄድበቱ አሁን ያኔ መሀል ላይ አይደለም ዳር ላይ ነው የምንሄደው እና ያው ብዙም አይደለም ግን መኪናዎቹ እውነት ለመናገር ማለት መሀል ላይ እኮ በጣም ዛማ ነው። በጣም አያስገዱም ማለት ነው። እና ውድ ቤተሰቦቼ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። በእውነት ነው የምላችሁ በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌንን ማሳድጉልኝ እላለሁኝ። ምክንያቱም ከለፋው ከደከምኩ አይቀር አሳድጉኝ። አዎ እና እንግዲህ ሳውዲ አረቢያን እንደምታዩት እንግዲህ በጣም ታምራለች። በእውነት ነው የምላቸው በጣም ነው የምታምረው። ግን እስኪ ማን ነው የተሸወደው? ግን ሳውዲ አረቢያ አቧራ የለም ሲሏችሁ ልጅ ሁናችሁ አፈር እኮ የለውም ኩል ይመስላል መሬቱ ሲባል ነበረ። እንዴት አያችሁትኝ? ብዙ ነገር ለአወራችሁ ነበር፣ ግን ሰዎቹ ስላሉብኝ ማውራት አልቻልኩም ማለት ነው። ቀነስ አድርጌ ነው በእውነት ነው የምላቸው። አያችሁት? ግን እዚህ ሀገር እኮ ግን ዛፎቹ ግን እኮ በየቀኑ እኮ ነው 24 ሰዓት ሙሉ ውሃ እየጠጡ ነው የሚኖሩት። ወይ ተነሱ መሰል ሰዎች እየተንቀሳቀሱ ነው መሰለኝ። ውድ ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁኝ።
አመሰግናለሁ ስለተከታተላችሁኝ። ጉዞን አብረን ስለተጓዝን ከልብ ነው የማመሰግነው። አይዞን በርቱልኝ። ከልብ ነው የማመሰግነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱ እላለሁ። መዳረሻ እንግዲህ ይሄን ይመስላል። ማረፊያ እንግዲህ ከዚህ ነው ቤተሰቦችዬ። ከዚህ እየዋኘሁላችሁ ነው እንግዲህ ከዚህ ነው እላችኋለሁ። ከዚህ ላይ ጨርሳለሁ። ባይ ባይ ውድ ቤተሰቦቼ ባይ